ሁላችሁንም በይቅርታ በመጀመር ማለት ነው። አሁን መንገድ ላይ እየሄዱ ምን አጋጠመኝ መሰላችሁ? ማለት አሁን ባለፉት ማለት ነው በተከታታይ በ3 ቀናቶች ማለት ነው ጠዋት ላይ ነው ለቁርስ አልደረሰም በሚባለው ደረጃ ነው ታይሙ ማለት ነው። እና በቃ ብዙዎቹን ሳያቸው ገና በጠዋት ከቁርስ በፊት ያጨሳል። በአዲክሽን ማለት ነው ዴዲኬት ተደርገው ማለት ነው። እነሱ የሚያጨሱት እነማን መሰላችሁ? እድሜያቸው ከ60 እስከ 80 ባሉት ውስጥ ያሉት አዛውንቶች ናቸው። ስለዚህ ወጣቱ በፐርሰንት ብትይዘው በዚህ ውስጥ የተጠቀውን በጣም አነስተኛ ነው። ያ ማለት በዚህ ጊዜ ያለው ወጣት በዲሲፕሊን የተሞላ ነው ማለት ነው። ስለዚህ መንቃት አለበት። ይህ ወጣት ንቁ መሆኑንም የምታውቀው ለፖለቲካ የሚቆመው ወጣት ነው ስታየው ማለት ነው። ውጊያ ላይ የሚቀርበው ወጣት ነው፣ በየጦርነቱ ማለት ነው። በየቤተ ክርስቲያኑ በየሃይማኖቱ ጠበቃ የሚቆመው ወጣት ነው። ወጣት ነው ሁሉም ቦታ ያለው ማለት ነው። በመሰረታዊ ልማት ላይ የሚቀርበው ወጣት ነው። ጥሩ ቢዝነሶችና በዘመኑ የዋጁ ነገሮች የሚያመጣው ወጣት ነው። ስለዚህ ንቃ። አንዳንድ እንቅልፍ የምትጠጡ ማለት ነው ለእናንተ የማንቂያ ደወል ሊሆናችሁ ይገባል።